እጆቹ ጌታ ላይ አሜን። ደሞዝን ደጋግመህ ብታየው ይከሳል። ከከሳ አቅም አይኖርም። ስለዚህ ከሱ ላይ አይንን አንሳና ጌታ ላይ አትወጥር። እንደ ርጉዝ ሴት የደሞዝ ቀንን አትወጥር። ጌታ ላይ ብቻ አይንን አድርግ። አሜን። ሌላ ምንጭ ይከፈታል። ሌላ ምንጭ ይከፈታል። ሌላ ምንጭ ይከፈታል። ሃሌሉያ! ምንጭ ይከፈታል። በድርቁ ዘመን እኮ ያዕቆብ ምንጭ በምንጭ ነው። ሲቆፍር ይፈልቃል፣ ሲቆፍር ይፈልቃል፣ ስትጸልይ ይፈልቃል፣ ስትጸልይ ይፈልቃል፣ ቀኑበት ይላል። እየተቀናበት ይኖራል። እየተቀና አሜን። እንደውም አማኝ የሚፈተኑ በዚህ ዘመን በሰላሙ ጊዜማ ሁሉም አማኝ ቀላል እኮ ነው። አሁን አንተ ክረምት ላይ ዝናብ ይዘንባል ብለህ ብትዘምር ምንም አያስደንቅ። ባትዘምርም ይዘምር። ይዘንባል አይዘምርም? ክረምት ላይ ይዘንባል። መዝሙር አያስፈልገው፣ መልእክት ያስፈልገው። ወገኖቼ ዛሬ ከሰዓት በኋላ ይዘንባል ይባልና ሲላል አይባልም። ይዘንባል። ባትነብይበትም ይዘንባል። እስቲ ግንቦት ላይ በል፣ እስቲ ጠራራ ፀሐይ ላይ በል። ወንድ እኮ ከኔ ጋር ናችሁ። አሜን። ዘንድሮ እምነት ይፈተናል። አምነን እንቆማለን። ምንጭ ይፈልቃል፣ 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 ይፈልቃል። እዛ ጉዳይ ይፈልቃል፣ እዛ ጉዳይ ይፈልቃል፣ እዛ ጉዳይ ይፈልቃል፣ ለስራ ይፈልቃል፣ ይፈልቃል። ይሄን ነገር ነው የመጣው። ይፈልቃል። እዛ ጋር ፍልቅ ይላል። ታካቶና ከማታውቁት ገብታችሁ ከማታውቁት ታካፋ መኖሪያ ዘላለም አምላክ መኖሪያ የወር ደመወዝ አይደለም ማለት ነው። አሜን። የወር ደመወዝ የሌላቸው እየኖሩ አይደለም። አሁን ስራ የለኝም ብለህ ከምታለቃቅስ ያለ ስራ መኖር ራሱ ታምር አይደለም። ያለ ስራ ቆዩ እያበደር ስራ የለህም። መጥተው መንገድ ላይ ሁሉ እባክህ አንተ መስሪያ ቤት አስገባን እያሉ አንተ ራሱ መስሪያ ቤት እያሉ ሃሌሉያ! እስቲ አሜን በሉ። ሃሌሉያ! ስጩና ያኖራል በሉ። ብትኖሩ ግጥም አድርጎ እኔ ሳገባ 16 ዓመት ሳገባ በ16 ዓመት ጋብቻ ውስጥ ይህና ባለቤቴ ስንገናኝ 700 ብር ነው ደሞዜ ቸርች ልሰጥ የዛሬ 16 ነበር። ግን ቀላል ብር አይደለም እና 700 ብር። እሷ ደግሞ መብራት ኃይል ነው የምትሰራው። መብራት ኃይል ኤልፓ ውስጥ ነው የምትሰራው። 740 ብር ደሞዟ። በስንት በልተኛለች? እንዲህ መደነቅ ጎበዝ አይደለም። በስንት በልተኛለች? 40 ብር ትበልጥ። ከዛ ምንም ብትበልጪ ግን ራስ ነኝ አልኳት። ተቀብያለሁ አለች። ከዛ በኋላ እንዲህ አለች። ልክ ተጋብተን ልንኖር ስንል ቤት ተከራይተን እንኖራለን እስክንገዛ ተባባልን። እሺ ግን የምንከራየው አለች ሙሉ ግቢ ነው አለች። በአንድ ላይ ሲደመር ደሞዛችን ስንት ነው? 1400 ሙሉ ግቢ ነው የምንከራየው። ሻወር ያለው እንትን ክፍል ያለው ሰራተኛ ያለው ምናምን ብላ አስቀመጠች። እና በርግጥ አስተዳደጓ ነው። እኔ ወታደር ነሽ እና በጣም ሁሉ ነገር በስነ ስርዓት ነው ያደረገች። እሷ ግን ትንሽ ሀብት ያላቸው ቤተሰብ ነው ያደገችው እና ከሰው ጋር አንድ ላይ ደባሎኛ አልኖርም አለች። እኔ ደግሞ ያቀረብኩት ምንድን ነው እንደ አቅማችን ለምን አንኖርም እና በአቅማችን አልኳት። አሁን እኛ የምንኖረው በራሳችን አቅም ነው በጌታ አቅም ነው አለች። አንተ ደግሞ የእምነት ሰባኪ አይደለም። እኔ እንደሆነ የምታገባኝ ከሆነ ሙሉ ግቢ ነው የምፈልገው አለች። አሜን። ልክ ነሽ። በጌታ አቅም ነው የምንኖረው። ልክ ነሽ። የእምነት ሰባኪ ነኝ። ልክ ነሽ። ከዛ 1440 ብሩን ያዘ ተጋባ። 1440 ብሩን ይዘን ሙሉ ግቢ ስንፈልግ ጠፋ። በወቅቱ የነበረው ሙሉ ግቢ በዛ ሰዓት ሻሸመኔ ወደ አሶሳ ወደ ምናምን ሙሉ ግቢ መታገኝ በዛ። አዲስ አበባ ላይ ግን የለም። እኛ ደግሞ ኑሯችን የት ነው? አዲስ አበባ። የት እናንተ ምንፈልግ ጠፋ። አሁን እንዲህ አለችኝ 1400 ብሩን እያሰብክ አትፈልጋለች። የሚያስፈልገን ቤት እያሰብክ ፈልግ። ሚስቶች እኮ አሉ። ከነዝናሽ ሚስት አማኝ ሚስት ተሻለች አይደለም? ከጠስጣሽ
ራሱ ሰለሞን ምን እንዳለ ታውቃላችሁ? በነገር ከምትጠዘጥዝ ሚስት ጋር አንድ ቤት ከመኖር እደጅ አጥር ሆነ የአጥሩን ማዕዘን አቅፈ ብታድር ይሻላል፣ ብርድ ቢመታ ይሻላል። እሷ በነገር ከምትመታ ሰለሞን እኔ አይደለም ያልኩት ሰለሞን በነገር የምትጠዘጥዝ ሴትና የሚያንጠባጥብ ቤት አንድ ነው አለ ሰለሞን ያለ የሚያንጠባጥብ ቤትና የምትጠዘጥዝ ሴት አንድ ናቸው። የማንጠባጥብ ቤት ትተኛለህ አተኛ ሳፋ እያስቀመጠ ሳፋ አተኛ ከኔ ጋር ናቸው። አልጠቀምኳችሁም? አቋርጬ ሊድ ሳውራ እያገለሸለሸዋለ ሰው ከኔ ጋር ናቸው። መልዕክት ነው ግን ምነግራቸው 1440 ጠፋ። ከዛ ስንፈልግ የምናገኘው 4000 5000 በሰዓቱ እንደዛ አካባቢ። ከዛ እንዴ ወደደችው ነው ቤት ነው የምንገባለች 4000 ምናምን አካባቢ በደንብ ቆንጆ ቤት ያገኘን የዛሬ 16 እዚህ ነው የምንገባለች። የደሞዛችን 3 እጥፍ እና በቃ መተን እንከፍላለን ብላ ተነጋግረን ስትል እኔም እንከፍላለን መተን እንከፍላለን። አሜን አሜን። እስቲ እንደኔ በሉ እንከፍላለን እንከፍላለን 3 እጥፍ። ከዛ በጣም ያስገርም ነው። መልዕክት እየነገርኳችሁ ነው። በእውነት መልዕክት እየነገርኳችሁ። ከዛ በኋላ ሄድኩኝ ወደ ቸርች፣ እሷ ወደ መስሪያ ቤቷ። እሷ ነው ኤሌክትሪክ ነው የምገጣጥመው፣ እኔ እጄ ሰው ህይወት ነው የምገጣጥመው። ወደ ቸርች ከሰው ወደ ቸርች እጄ እየጸለይኩ ጌታ ሆይ ያየነውን ቤት አይተኸዋል፣ ያየነውን ቤት አይተኸዋል፣ አብረን ያየነው ትችላለህ፣ እንከፍላለን፣ ትችላለህ እየጸለይን እያለ አንድ ሰው ደወለ። እንዲህ ያለ በሰርግ ላይ ስላልተገኘሁ በጣም ይቅርታ፣ ነገር ግን የሚያስፈልግ ነገር ምን እንደሆነ አላውቅም፣ የምትፈልገው ነገር ንገረኝ ሲል አይ ቤት አይተን መጥተናል እንደዚህ አልኩት። ይሄን ያህል ስለ ትንሽ ነው የ6 ወር ልክፈልልህ። አሜን አሜን። የሆነ ነገር አላስመሰለባችሁ ማጨባጨባችሁ የ6 ወር አንድ ጊዜ ዝግ ከተሻለ ከዛ ጠራዋትና የኔ እናት የስንት እንዲከፈል ትፈልጊያለሽ አልኳት። እኔ እንደምከፍላለሁ ስላት በቃ የቻልነው ነው አምስከፍሏለች ያለን ስትል በየ6 ወር ተገኝቷል። ከዛ ከፈለ ገባን። የእውነት ነው የምላችሁ። አሁን በእርግጥ እዚህ ሀገር አይደለም የምትኖረው፣ እኔም እዚህ አይደለም የምኖረው። ከዚህ እስከምንወጣ ድረስ ማለት ነው። ከዚህ እስከምንወጣ ድረስ እንደ ቃሏ ነው የሆነው። ከሰው ጋር ኖረን አናውቅም። አሜን አሜን። እንደምነታችሁ እንደ እምነትሽ። አንድ ጊዜ ተሰብስበን ባይብል ስተዲ እናጠናለን። ድሮ የነበርኩባት ቤተክርስቲያን ቸርች ገና አልጀመርኩም። ከዛ አንድ ሴት ተነሳችና እንዲያች ምስክርነት አለኝ ዛሬ ስትል ይሄ የሚመራው ሰውዬ ፕሮግራሙ የሚመራው ሰውዬ እንደውም ጥሩ ነው ዛሬ ምስክርነት ቀን እናድርገው ኔክስት ጌታ ያደረገልሽ መስክር የተባለች ብድግ አለችና እንዲህ አለች፣ ወገኖቼ አለች ጌታ ያደረገልኝን ልመስክርላችሁ አለች። እኔ የሆኑ ዘመዶች ናቸው፣ በስጋ ዘመዶች ትልቅ ግቢ ያላቸው፣ እዛ ግቢ ነው የምኖረው። ስንኖር ግን ቤቱ በጣም ጠባብ ነው። ከዛ እንዲያልኩት ጌታ ሆይ እንዳላስቸግር፣ ጸሎቱ አይነት ደስ አይልም? እንዳላስቸግር ተቸግሮ እኮ እንዳላስቸግር እነዚህ ሰዎች ግቢ ውስጥ ቤት ስሪ ብለው ፈቅደውልኛል። እዛ ጥግ ጋር አንገት ማስገቢያ አለች። እሺ አንገቷ ገብቶ ቀሪውስ አንገቷ ገብቶ ይሄ ውጭ ለዚህ ደግሞ እንደገና ሌላ ሰው አንገት ማስገቢያ አልኩት። ጌታም ወገኖቼ ግቢ ውስጥ ጥግ ጋር ቆንጅዬ አንገት ማስገቢያ ሰጠኝ። አመስግኑልኝ አለች። ከዛ ጉባኤው አመሰገነ። አንዷ የተናደደች ትመስላችሁ ብድግ አለችና እኔ መመስከር አለብኝ አለች። ከዛ መጣች እና ሰጣት ለሱ መስክሪ አላት። እሷ ደግሞ ተነሳችና እንዲህ አለች፣ ጌታም ቤት ስጠኝ ብዬ ጠየቅኩት ወገኖቼ አለች። የጠየቁትን ቤት ግራውንድ ፕላስ 1 ዘሴም ጋድ ያቺኛዋ ኮርነር ጋር ጥግ ጋር አንገት ማስገቢያ አለች። እቺኛዋ ደግሞ ግራውንድ ፕላስ 1 አለች። ዘሴም ጋድ አንድ አይነት አምላክ። ጠያቂዎቹ ግን የተለያዩ፣ ለማኞቹ የተለያዩ፣ መላሹ ግን አንድ። አራቤ ግራውንድ ፕላስ 1
እየጠየቁት እግዚአብሔር ወገኖቼ በተአምራት ግራውንድ ፕላስ ዋን ኮተቤ ላይ ሰራልኝ። አሁን ያን ቤት አከራይቼ ሌላ ቦታ እየኖርኩ ነው ያለሁት። ከዛ ደግሞ አንድ ጥያቄ ጠየቁት። ወንድሜ ወታደራዊ ግዴታ ነበረበት፣ ጸልዬ ሂድ ብዬ ሸኘሁት። ከዛ በኋላ ለጌታ ምን አልኩት? ከራስ ፀጉር እስከ እግር ጥፍር ድረስ ለአንተ ሰጥቻለሁ። የመንግስትን ግዴታ አልኮ ይመጣል፣ እንዳይሞት እንዳይቆስል አልኩት። ለጌታ ሰጠሁት። ከዛ በኋላ ትንሽ እንደቆየ መርዶ ተነገረ፣ ሞቷል ተባለ። ከዛው በጌታ ፊት ተበረከኩና ጌታ ሆይ ይሄን ወንድሜን የሰጠሁት ለአንተ ነው፣ እንዲሞት አይደለም እንዲቆስልም አልፈቀድኩም። ለምንድን ነው የሚሆነው አልኩኝና በጌታ ፊት ጸለይኩኛ። ከዛ ለቅሶ ተቀመጡ፣ ቤተሰቦች አለቀሱ። እኔ ግን አላለቀስኩም። በጌታ ፊት ቆምኩኝና ኖ አልኩኝ፣ የሰጠሁት አደራ ለአንተ ነው። አሜን። እምነት ቆልሽ የሰጠሁት አደራ ለአንተ ነው። እኔ ደግሞ ስሰጥ እንዳለ ሙሉን ያስረከብኩን እፈልጋለሁ። ወንድሜ አልሞተም፣ ውሸት ነው፣ አልቀበልም አልኩኝ አለች። ከዛ የጸለይሽ በወሩ ላይ ከዛ እያዘንኩኝ አለች። ለምን እንዲሆናል መሆን የለበትም እኔ አደራ የሰጠሁት ለአንተ ነው ብዬ በወሩ ላይ ያ ሞት የተባለ ወንድም በራምታቸው እምነት ቆልሽ በእግዚአብሔር ላይ ያላችሁ እምነት በእግዚአብሔር ላይ ያላችሁ እምነት በዚህ ዘመን ያሻግራችሁ። በእግዚአብሔር ላይ ያላችሁ እምነት በሽታችሁን ይነቅለው። በእግዚአብሔር ላይ ያላችሁ እምነት ልጆቻችሁን ያሳድጋል። ሲጩና ምን ሆነ በርሽ ይሄ ራእይ በእግዚአብሔር ላይ ባለው እምነት በክብር ይቀጥላል። ከዛ ልክ ስትናገር እኔ ነበርኩኝ ጉባኤው ላይ በስተዲ ያጠናን አስጠኛችን ተደሰተ። ሁላችን ፈነደቅን። አይዛጋ አንገት ማስገቢያ ብላ የመሰከረች አለች። ግራውንድ ፕላስ ዋን ብላ የመሰከረች ወንድሟን ያስመለጠች የተናጠቀች በእምነት የታደገች ሴት አለች። ብድግ ብዬ አጨበጨብኩኝ። ብድግ ብዬ ስለ እምነቱ አጨበጨብኩኝ። እሷ ላይ ስላየሁት እምነት እግዚአብሔርን ባረኩኝ። ዛሬ እነግራችኋለሁ መልአክ የሚያጨበጭበው የእምነት መንፈስ ይገለጥባል። ካመንክ በደንብ በይ፣ ካመንሽ በደንብ በይ። ትልቅ እኮ ነው እግዚአብሔር። እና የሰፈር ጓደኛ የቆሎ ጓደኛ እንዳታረው። ከምናስበው በላይ ያደርጋል፣ ከምንለው በላይ ያደርጋል። ሃሌሉያ። አንድ ጊዜ እየጸለይን በቤተክርስቲያን ስትራግል እናደርግ ነበር። የፋይናንስ ችግር በጣም ያስቸግረን ነበር። ገንዘብ በጣም እንታገል ነበር። ከዛ ልክ ወሩ ላይ ከፍለን ስንጨርሰን አንዴ የ6 ወር ነበር የከፈልነው። ከዛ 6 ወሩ እንዴት እንደደረሰ አናውቅም። ደረሰ። ሰውየው ደወለና እንዲህ አለኝ፣ አቶ ሳሙኤል አለኝ። ከዛ ቀጠለና ደግሞ ፓስተር ሳሙኤል አለኝ። አቤት አልኩት። እባክህ የ6 ወሩ እንደገና ደርሷል አለኝ። ባለፈው አይደል የከፈልኩት? ይገርማችሁ ቤት ስትከራዩ ተከራይ ስትሆኑ ወሩ ቶሎ ነው የሚደርስባችሁ። አከራይ ስትሆኑ ደግሞ ወሩ ቶሎ አይደርስም። እና ወሩ ደረሰ። ከዛ ቁጠረው አለኝ። ስቆጥረው እውነትም ደርሷል። 15 ቀን ነው ያለው። በዚህ 15 ቀን ውስጥ እንደገና የ6 ወር ነው የምፈልገው። የወር አልፈልግም። የወር የምከፍለኝ ከሆነ ትወጣለህ። ደግሞ ቆራርጠህ እንዳሰጠኛል። እንዳልቆራረጥም በር ዘጋብኝ። የወር እንዳልሰጥም በር ዘጋብኝ። አሁን የከፈተው በሩን የ6 ወር ነው። ካዝና ላይ ደግሞ ያለው 1300 ብር አካባቢ ነው። የሚፈለገው 24000 ብር ነው በሰዓቱ ማለት ነው። ያለችን ግን 1300 ብር ነው። ማውራላችሁ የዛሬ 10 ምናምን ዓመት ታሪክ ነው ማውራላችሁ። ከዛ በኋላ እየጸለይን እያለ ቅዱሳን ሰበሰብኩኝና እንግዲህ አልኩኝ ወደፊት ለመቀጠል እግዚአብሔር ታምራት ሊያደርግልን ያስፈልጋል። ይሄ ቤት የእግዚአብሔር ቤት ነው። እግዚአብሔር ሊረዳን ይገባል። 3 ቀን ጾም ጸሎት አወጀ። ከዛ ቅዱሳን ተባበሩ። ከመካከል አንዳንዶቹ ፓስተር አትፍራ፣ ምንም ችግር የለም፣ እዚህ ቤት ባንሆን የተነሳንበት ቤት እንመለሳለን አሉ። ኖ እግዚአብሔር ወደ ኋላ ሄዶ አያውቅም። እግዚአብሔር ወደፊት ነው። አሜን። ተሸንፎ ወደ ኋላ አይሄድም። ሃሌሉያ። ትናንት የናቀውን አያስደግምህም። ኋላ ማርሽ የለውም። ወደፊት ነው። ወደፊት ነው። ከክብር ወደ ክብር ነው እንጂ ከክብር ወደ ውርደት አለ። ከዛ ስርቻ ውስጥ እንድንገባ አንዱ ሰው ተነስቶ ግድ የለም እዛ እንመለሳለን። እንዴት ነው የምንመለሰው? ጸልየን ከወጣንበት ያ ስርቻ ውስጥ እንደገና ልንመለስ ነበር። እቺ 3 ቀን ጾም ጸሎት እናውጃለን። ከዛ ጾም ጸሎት አወጀን። እኔ ቤቴ ጾማለሁ፣ እናንተ እዚህ ጾማሉ። እሺ አሉ። ሁሉም ተሰበሰቡ፣ መጸለይ ጀመሩ። እኔ ቤቴ ለብቻ እየጸለይኩ ጠዋት 4 ሰዓት ላይ ነው የጌታ ድምፅ መጣ። አሜን። የጌታ ድምፅ መጣና ያለኝ ልጅ ያለኝ አቤት ጌታ ይው እየጾምኩኝ ድምፅ እንፈልጋለን ልጅ ቤተክርስቲያን የማናት አለ። ሃሌሉያ። አንዳንዴ
አንዳንዴ የኛ ይመስለናል አይደለም። ቤተክርስቲያን የማናት ሲለኝ ድምፁ ስላስደነገጠኝ ጸጥ አልኩኝ። ቤተክርስቲያን የማናት ሲለኝ ጌታው ያንተን አሰረው ስለኔ ቤት እኔ አስባለሁ። መልስ አገኘሁ አላገኘሁ አግኝቻለሁ። ከዛ ደወልኩኝ። አሁን መጾም አያስፈልግም መልስ አግኝቻለሁ። ደወልኩኝና የሚጾሙትን ብሉ አልኳቸው። የጾም ማለት እንደገና ብሉ ትለናል እንደ ፓስተር። አይ በቃ ጾም ጸሎቱ አብቅቷል መልስ አግኝተናል። ከዚህ በኋላ መጾም ጥቅም የለውም ዝም ብላችሁ ብሉ። ምንድነው ስላቸው አይ ተገኝቷል አልኳቸው። ቃል መጥቷል ስላቸው በቃ ብሩ ከተገኘማ ለምን እንጾማለን አሉ። ጥርቅ አድርገው በሉን። እዛ በላን ማለት ነው። ከዛ ተገናኘን። እሑድ ልናመልክ ስንመጣ ብሩን ምነግራቸው መስሎኝ ፓስተር ዋ ድንቅ ነው የሚገርም ነገር ነው ገና በ4 ሰዓት ጌታ ሰጠህ ምናምን አለ እና የሰጠኝ ስንት ነው ምናምን ሲሉኝ አይ ቃል ነው የሰጠኝ። ምንድን ነው የሰጠኝ? ብር አልሰጠኝ። ምንድን ነው የሰጠኝ? ቃል ውስጥ አህያ ጠፍቶበት ሳውል እየተሯሯጠ እያለ ነብዩ ሲያገኘው አህያ አይደለም የሰጠው፣ ለአህያ አይደለም የሰጠው፣ ቃል ነው የሰጠው። ቃል ውስጥ አህያ ሃሌሉያ። ነብዩ ሲያገኘው አይዞ አህያ አለች ተገኝታለች ብሎ ምንድን ነው የሰጠው? ቃል። እስቲ ቃል በሉ እስቲ። ቃል ውስጥ አህያ አለ። ቃል ውስጥ የምትፈልገው ነገር አለ። አሜን። አብርሃምን እግዚአብሔር ሲያገኘው መጀመሪያ የሰጠው ቃል ነው። ልጅ አልሰጠው። ቃል ውስጥ ነው ልጅ አለ። ኤሌዘር አይወርስም የሚለውን ቃል የሰጠው። ከጉልበት የሚወጣ ይወርሳል ትወልዳለህ የሚለው ቃል ግን አልወለደም። ያ ትወልዳለህ የሚለው ቃል ውስጥ ግን ልጅ አለ። የሰማችሁት ቃል ውስጥ ሀብት አለ። የሰማችሁት ቃል ውስጥ በረከት አለ። የሰማችሁት ቃል ውስጥ ቤት አለ። ከዛ እንዲህ ብሎ ነገረኝ አልኳቸው። እሺ ምናምን አሉ። ያ የተጠራጠሩም አሉ የፈሩም አሉ። ሰውየው 15 ቀን ያኔ 1 ሳምንት ተገባለ። ስንት ይቀረዋል? 1 ሳምንት ይቀረዋል። 15 ነበረ አለቀች 1 ሳምንት። ከዛ ሰይጣን ይመጣና የሰማው ድምጽ ከእግዚአብሔር ነው በእውነት አይመስለኝም ይላል። ባሱም ስራው ይሄ ነው አይደል? አይመስለኝም ይላል። ከዚህ ደግሞ መንፈስ ቅዱስ ደግሞ አይዞ የኔ ቤት ስለ ቤቴ ምን እላለሁ አስባለሁ። ከዛ ምዕመናን ጠርቼ በሙሉ እንዲህ አልኩኝ፣ ለካ ለጌታ ነው ቤት የተከራየለት። አሁንም የምንከራይለት ለጌታ ነው። ስለዚህ የምንከራየው ለማን ነው? ለጌታ ነው። ለጌታ ነው ቤት የምንከራይለት። ስለዚህ መክፈል ይችላል። ለራስ ስትከራይ ነው መክፈል ያለብህ። ግን ለጌታ አይደለ ተከራየን። ጌታ ወይው ቤትን እንከራየን ነው ብሩ ሰጣለህ ብለን እየጠበቅን ነው አለ። ለዛ 1 ሳምንት ቀረ። አንድ ስልክ ተደወለ። ፓታራባሽ ቸርች ነበርኩኝ በሰዓቱ። አንድ ወንድም ነው ደወለ። እንዲህ አለኝ፣ ፓስተር አለኝ እፈልጋለሁ አለ። እና ቢሮ አልኩት። ነው ቢሮ አልመጣም አንተና አለ። ከዛ ላይ ደግሞ ትንሽ ኮር አልኩኝና እንትን ለማስወደድ ብዬ ኖ ቢሮ ነው መምጣት ያለብኝ በፍጹም ምናምን ስለው አይደለም እኮ እኔ ለቤተ ክርስቲያን ስጦታ ልሰጥ ነው ሲል እመጣለሁ የትንቢቱ ቃል ሊፈጸም ነው። የሆነ ሰው የትንቢት ቃል ይፈጸምለት። የትንቢቱ ቃል ሊፈጸም ነው። የመፍትሄ ቅባት ያለባት ቤተክርስቲያን የትንቢቱ ቃል ሊፈጸም ነው። እግዚአብሔር የነገራችሁ ቃል ሊፈጸም ነው። ያወራችሁ ቃል ሊፈጸም ነው። ሆነ ያረገሰ ነገር ነው ሊወለድ ነው። የአገልግሎት ፕሮፌት ይገለጣል። ከተማው ላይ ትሞላዋል። እግዚአብሔር በስፍራ ያሳርፋል። ኢየሱስ ታቧላ መጣለው የት ጋር ልምጣ? ሜክሲኮ። ኧረ እመጣለሁ። ሜክሲኮ አይደለም ብራዚል አሰላና ቢለኝ ወለጋምና ቢለኝ ደህና አይደለም የተባለ ከተማ እንኳን ቢሆን ይሄዳል። ለጌታም ቢሆን እሰዋታለሁ። እዛ ቦታች ይሄዳል። ከኔ ጋር ናችሁ። ከዛ ተቀጣጠርስ። ከዛ ሚኒባስ ስታገኝ ሚኒባስ ነው እንደዚህ ይጠብቃለሁ። ሚኒባሷ እንዲህ ነው መልኳ እንዲህ ምናምን አለ። ልክ ድረስ አየሁት። ከዛ አበራልኝ። ግባ ላይ ሲል አየሁት። ልጅ አውቀዋለሁ። ከዛ ግባ ጋቢና ላይ ገባሁ። ከዛ ቁጭ በላለኝ። ቁጭ አለ። ከዛ ጋቢናው ቁጭ ብያለሁ። እሱ አለ እዚህ ጋር አንድ ሹፌር አለ። እሱ ማለ ያለ እሱ ታፋው ላይ በቢጫ ፖስታ እንደዚህ አስቀምጧል። በቢጫ ፖስታና በነጭ ልዩነት አለ። ነጯ ብዙ አትይዝ ትፈነዳለች። አቅም የላትም። ቢጫው ብዙ ይሽ
ልጁ ከኔ ጋር ናቸው። ከዛ አየሁት ብር እንደሆነ ገባኝ። ምንም መገለጥ ያስፈልግ ታፋው ላይ አድርጎ ብቻ ፓስተር ደህና ነህ በቃ ይስጦታ ልሰጥ ነው ለቸርች ልሰጥ ነው። አሁን ስላልተመቸኝ ነው መጥቼ ቸርች ነበር ልሰጥ ያሰብኩት ግን ልሰጥ ነው አለ እና ልቀበል ደስ አለኝ። ጌታን አመሰግን ወይ ጌታ እኔ ለቤት አስባለሁ ያልኩት እየተገረምኩ ለካ ለአንተ ነው የተከራየልልኝ። ወይ ይህ ሰውዬ ደግሞ በመልክ ነው የማውቀው ከዚህ ሰውዬ ታምራት ይመጣል ብዬ አልጠበኩም። ወይ ጌታ እያልኩኝ እየተደነኩኝ እያለ አንድ ሀሳብ ውስጥ የመጣ ከየት እንዳመጣ ጠይቀው። በዛም ጊዜ ደግሞ በጣም ያኔ ሰዎች ብር ሲቀባበሉ የፖሊስ ፕሮግራም ይቀርባሉ ታውቃላችሁ። ከየት እንደመጣ ማይታወቅ እና እሱም ፊት የመጣ የፖሊስ ፕሮግራም ላይ እንደዚህ ፖስታውን ይዤ ምናምን መጣበት ተነገርኩኝና እስቲ እንደው መስቀልልኝ የብር ከየት ነው የመጣው ስለው እንደ እሱንማ ጉባኤ መጥቼ ነው የምመሰክረው አለ። ግድ የለም እባክህ መስቀል አንተ ጉባኤ መጣው አለ። በጣም ትንሽ ነበራችኋል። ከዛ መጣህና እንዲህ አልከኝ አንተ አልከኝ። አቤት ስል የተወሰደ ያላግባብ ንብረት ያለው አላግባብ የተበደርከው ያለው አልከኝ። እኔ አልኩት ትዝና ላይ ነው ግዴ ነው የማውቀው የተወሰደው ንብረት መልሼ እጅ አስገባለሁ ስትለኝ ደነገጥኩኝ አለ። ምክንያቱም ያለቀ ጉዳይ ነው አለ። የኛ ንብረት ተወስዶ ስሙ ተቀይሮ ካርታው ተለውጦ ሰውየው እየኖረበት ነው አለ። እኔ እንዴት ነው እጄ ላይ የሚገባው? ጌታዊ አንተ ካልክ ይሆናል አመሰግናለሁ፣ ግን ይሄ ንብረት እንደገና ከገባ ተሽጦ አስራቱን አመጣለሁ ብዬ ተስዬ ነበር። ሃሌሉያ አሜን። አሁን ደስ አለኝ፣ በቃ ደስ አለኝ። አንደኛ ምስክርነቱ አስደነቀኝ፣ ሁለተኛ ብሩ። ከዛ በኋላ ልክ ይህንን ነገር አወራልኝና እንዲህ አለኝ። ሄድኩኛ ወደ ቤት ገባሁ አለ። ወደ ቤት ገብቼ ከዛ እንትኑ ካርታው እኮ ተወስዷል፣ ሰውየው ወስዷል። ግማሽ አበሻ ነው ግማሽ ጣሊያናዊ ነው፣ ወስዶታል እኮ ቤቱ ላይ እየኖረበት ነው። እኛን አፈናቅሎ እኮ ወጥቷል ብለን ከፍርድ ቤት ተወስኗል። እንዴት ነው ብዬ እንደገና ገባሁኝና ፋይሎቹን መከፋፈል ስጀምር አንድ ደረሰኝ አገኘሁ አለ። ይህ ሰውዬ እኛን ቤት ከመውሰዱ በፊት እኛ እንከፍልበት የነበረው የግብር ደረሰኝ አገኘኋት አለ። በቃ እችን ደግሞ አግኝቻት አላውቅም አለ። ኬት እንደጠፋች ጌታ ኬት እንዳመጣት አላውቅም። መልአክ ከመዝገብ ቤት ጎትቶ ያምጣት፣ ሰውየው ከደበቀበት ኬት ያምጣት አለ። ቤት ውስጥ አገኘኋት። አሜን የመልአክ አገልግሎት ታምናላችሁ? እኔ በእናንተ ላይ እናገራለሁ። የሆነ መልአክ ቀድሟችሁ ወጣ፣ የተሰካውን ነገር ከፈተው፣ እያየው ነው ከባድ የሚባለው ነገር አቀለለው፣ የሆነ የጠፋን ነገር አገኘው። በኢየሱስ እጃችሁን አስገባው። እዛ መልአክ ይመስለኛል አለ። አግኝተናት የምታስፈልገን ኢምፖርታንት የሆነች ደረሰኝ አገኘኋት። ልካችን ደረሰኝ አስኩኝና ቀጥታ ሄድኩኝ አለ። ሄጄ ፋይል ከፈትኩኝ፣ የተዘጋ ነው ግን ይቺ ነገር ትታይልኝ ይግባኝ ብዬ እንደገና መጣሁ አለ። ከእንደገና ፕሮሰሱ ከባድ ነው አለ። ተነሳ አለ። ዳኛው ከዛ ቦታ ተነስቶ ስለነበር ሌላ ዳኛ ነበር የሚያየው። ያ ዳኛ ደግሞ እየቀሰቀሰው ጉዳዩን አየና ደረሰበት አለ። ሲደርስበት አይዞ በቃ እኔ እረዳለሁ አለ። እናንተ ያለ አግባብ እንደተበደላችሁ ደርሼበታለሁ። ከዛ ፋይሉ እንደገና መጣ፣ ተከፈተ። ከዛ ሰውየው ተጠራ፣ ተያዘ። ሰውየው ወደ እስር ቤት አለ። እኛ ቤታችንን ተረከብናል። ድጋሚ መጥቶ እንዳይወስድብን ብለን ቤቱን ሸጥነዋል። ሃሌሉያ! የሆነ ሰው ያለ አግባብ የተበደለውን እግዚአብሔር ይክሰዋል። እግዚአብሔር በካሳ ይመጣል። ሰው የእግዚአብሔር ጉብኝት ያስደንቃቸዋል። የሆነ ሰው ግን ሲስቃ አይተዋል። ከዛ በኋላ እንደዛ ነው። እግዚአብሔር ያን ስላረገ ስለተስዬ ነበር አለኝ። ከዛ በኋላ ያን ገንዘብ በሙሉ ሰጠኝ፣ ተሸከምኩኝ እና ሄድኩኝ። ከዛም ቅዱሳንን ጠሯቸው። በጣም ትንሽ ነበር። ደወል አደረኩላቸውና ተይዟል አልኳቸው። ተይዟል፣ ጉዳዩ ተይዟል፣ የመስዋዕቱ በግ ተይዟል፣ በሰጻ በግ ተይዟል የሚለው ተይዟል ነው አልኳቸው። አሜን። ከዛ መጡ። ሲመጡ እፊታቸው ነሰነሱት። በኋላ እንቆጥራለን። ተው እንቆጥራለን። ያስጨነቃችሁ የነበር አይደል? ይኸውላችሁ ተዘረረ አልኳቸው። በእልልታ አመሰገንን፣ ቆጠርን። በደረሰኝ ወደ ቢሮ ውስጥ አስገባን። ከዛ ሰውየው ደወለና እንዴት ነው አቶ ሳሙኤል እንዳትቆራረጠው በጆሮ እንዳታ ጅጅ ምናምን አለ። ነው ፕሮብሌም መተው ሰላልኩት። ሰጠነው። ቀጠልን። ይኸው በታምር እየቀጠልን
ሃሌሉያ። የሆነ ሰው በታምራት ይጀምራል፣ በታምራት ይቀጥላል፣ በታምራት ይጨርሳል። ሃሌሉያ። አንድ ታምራት ልጨምርለት። እኔ በጣም የታምራትና የእምነት ሰባኪ ነኝ። ዝም ብሎ የፕሮግራም ማሟሟቅ አሉት። እግዚአብሔር አለ ከተባለ መታየት አለበት። አቤት ፕሮግራም ትመጣለህ፣ ትካፈላለህ፣ ትሄዳለህ፣ ትተያያለህ ምናምን። ዛሬ ጥሩ ነበር፣ ሰባኪው ያስቅ ነበር ምናምን። ምን ያደርግልሃል? ህይወት ሳይቀየር ስቀህ ብትሄድ ነው ዋጋ። አሜን። መቀየር ግን አለበት። እኛ ጉባኤ ፍሎት ትባላለች። የልጆች እናት ነች። በጣም አማኝ ነች፣ አመስጋኝ ነች። እንደዚህ ሲዘመር ልክ እንደ ሰላምዬ ሲዘመር በጉባኤ የምትደንስ ነች። ያለች ሰውነቷ ሞላ ያለ ነው፣ ጣጣ የላት። ዝልል ትላለች። አንድ ቀን ጌታ አሜን አካባቢ ምናምን አትይ እዚህ ካልዘለል የልዘል አሁን አንተ ጌታ ነክቶ አቤት አደባባይ ትዘላለህ። አቤት አደባባይ ብትዘል እኮ ለቆ ነው የምትባለው። ለቆ ነው የምትባለው። ፒያሳ መሀሉ ላይ ብትል ምን ነው የምትለው? እዚህ ግን አሁን ሃሌሉያ ብትል ነክቶት ነው የምንለው። አንዳንድ ደግሞ የተከራየበት ቤት አከራዩ ራሱ እንኳን ድምፅ ሲጮህ 10 ጠይቆ የለ አይመችም እኮ ቤት ጌታ ነክቶ ሃሌሉያ ስትል ከቤት ያስወጣል። ስለዚህ ምንድን ነው የምትል? ሃሌሉያ አይደል ያባሩሃል። እዚህ መጥተህ ካልዘለልክ፣ እዚህ መጥተህ ሃሌሉያ ካላልክ፣ እዚህ መጥተህ ካልጨፈር ያትጨፈር። አዎ ስለዚህ ሲመጣባችሁ ጨፍሩ። ይሄው ፕሮፌት መሀሉ ሰፊ ያልኩላችኋል፣ ይህንንም ሰፊ ያልኩላችኋል። መንከባለል ሁሉ ትችላላችሁ። ኢየሱስ ጌታ አሜን። ኧረ አሜን ሃሌሉያ ጌታ በስራ ላይ ነው። ከዛ እህታችን ፍሬ ዱብ ትላለች። በቃ ሁሌ ነው ደግሞ አንዳንድ አስተዳደግ አላት። ያፋርኛል ትለዋለህ። በቃ እሷን እያዩ ሌሎቹ እንዲህ ሚለዋሉ። አንድ ሁለቴ ብለው ደግሞ ትንፋሽ ያጥራቸዋል። በጣም የተለየች ልጅ ነች። ከኔ ጋር ናችሁ? የተለየች ሴት ነች። በቃ እያመለከች እያለ አንድ መልእክት መጣላት። ከኔ ጋር ናችሁ? ሜሴጁ የመጣው ሜሴጅ በጣም የሚያስገርም ሜሴጅ ነው። የሚያስገርም ሜሴጅ ነው። የእህቷ ልጅ አለች። የእህቷ ልጅ ወንድ ነው። እኔ አስተምረዋለሁ። ሳስተምረው ደግሞ ውጭ ልኬ ነው የሚል ጌታው። እንደዛ ከሆነማ አንተ ቃልሼ ጀግና ነች። ቃልሼ ፕሮሰሱ ይጀምራል። ከዛ የውጭ እያደነች ስትፈልግ አንድ ሀገር አገኘች። ከዛ ልጁ ፕሮሰሱ ሄደለን ተቀብለ ማለት ነው። ከዛ ሊሄድ ሲል በባንክ ማሳየት የነበረባት 100 ሺህ ብር ነበር። ከዛ በኋላ ሄደችና ባንክ ምናምን ጠይቃ ስንት ብር ነው ምናምን ስትባል አልጠበቀችም። ያን ያህል ብር 100 ሺህ ብር ሲባል ደነገጠች። ጌታ ሆይ ይሄዳል ብለህ 100 ሺህ ብር ከየት ነው ያለው? አንተ ግን ይሄዳል ብለህ ይላል። ይሄ ብር ያስፈልጋል። ስለዚህ ይሄን ብር እዚህ ጋር ማሳየት አለብኝ። ይሄ ብር እዚህ የሚቀመጥ ነው። እዛ ትምህርት ቤቱ ያዘዘው ነው። ይሄ መደረግ አለበት። ምንድን ነው ማድረገው አለች። ከዛ እንዲህ እያለች ለካ እዛ ባንክ ቤቱ በሩ ላይ እየጸለየች ነው። እሷ አታውቀውም። ጌታ ሆይ እያለች እንደዚህ ጌታ ሆይ ባንኩ በር ላይ ጌታ ሆይ ያለች በመንፈስ ነው የምትሆነው። ከዛ አንድ ሚኒባስ መጣ። ትልቅ ሚኒባስ መጣና ተገባ ብሎ ቆመ። ከዛ ፉቅ ብሎ ቆመና ከሰውዬው ወረደና የኔ እናት ምን ሆነሽ ነው የምትጸልይው ማለት? አይ እኔ ጉዳይ አለኝ ጸልይኩ እንዴ አልፈታለች። አይደለም እኔ የመጣሁት ከአምላክ ታዝዤ ሃሌሉያ ወይኔ ሃሌሉያ። የሆነ ሰው ባልጠበቀው መንገድ የእግዚአብሔር ጉብኝት ያገኘዋል። ሱፐርናቹራል ያገኛቸዋል። ሱፐርናቹራል ዛሬም ይሰራል። ከሌለ ተፈጥሮ በላይ ዛሬም ይሰራል። ልብህን አስፋ ይሰራል። ልብሽን አስፊ ይሰራል። ዓይንህን አንሳ ከደሞዝ ላይ አንሳ ከደሞዝ ከምታውቀው ምንጭ ላይ ዓይንህን አንሳ። ጌታን ዓይንህን ታምር ያደርጋል። ብዙ ማንን ጎበኘው? ዓይናችን ሰው ላይ ነው። ዓይናችን ደሞዛችን ነው። ዓይናችን የምናውቀው ምንጭ ላይ ነው። አንሳ በቃ አንተ ጸልይ። መንሱ ቤት አገባ ጸልየ መንሱን አዘጋጅተህ እንዴት ይሆናል? እና ኤልሻዳይ ነህ ማለት ነው። አንተ ሁሉን ቻይ ነህ ማለት ነው። እና አምልክ በቃ ንገረንና ማምለክ ያቀነ ኢየሱስ ጌታ አሜን። ጠይቅ መልሱ ይመጣል። ከዛ በኋላ
ሰውየው ጨበጣትና ከአምላክ ተልኬ መጥቼ ነው አለ። አሁን ነው ደግሞ የሚከብዳችሁ እዚህ ጋር በነገራችሁ ስሜ አብዱራህማን ይባላል። አዱማላኪያቦ አብዱራህማን ይባላል። ለንክባ ባንክ አለ። ምን የተባርሷል 100,000 ብር ነው። ከዛ ባንክ 100,000 300 ብር ነው የሚያስፈልገው። ይሄው ልሻለና ቆጥሮ አስገብቶ ሰጣት። ይሄን ክፈይ አላት። አብዱራህማን ይባላል ብሎ ጨብጦ ጥሯት። አሁን አጨበጨባችሁ ምን ማለት ነው? ሃሌሉያ አሜን። የሆነ ሰው ግን ሱፐርናቹራል ውስጥ ይገባል። አሜን። ከተፈጥሮ በላይ የሆነ ሰው ሲኖር አየሁ። ለሰው መነጋገሪያ የሚሆን ኑሮ ሲገባኝ እኔ እኮ ማመን ያቅተኛል። ያንተን ጉዳይ የሚባልለት ሰው አለ። አሜን አሜን። በእግዚአብሔር ጉባኤ ታምራት የሚቀበሉና ታምራት ሲቀበሉ የሚያዩ ሰዎች አሉ። ሁለት ግሩፕ ነው ታውቃላችሁ። አማኝ አለ፣ ሲያምን አማኞች ደግሞ ሲቀበሉ ሚያይ አለ። ከተመልካቻችሁ ከተቀባዩ አሜን አሜን። ይሄው እኔ የምኖረው በታምራት ነው። አሜን። እኔ የምኖረው በታምራት አሜን። እዚህኛው ስለራሱ ማውራት ጉራ ትሉኛላችሁ። በታምራት ነው የምኖረው። አሜን አሜን። አስገራሚ ኑሮ ነው። አሜን። አስገራሚ ኑሮ አሜን። ብዙ ብሮች አሉ ተከፋፍተው ዓለም እየዞሩ አሜን አሜን። ጫት የሚቅመው ሰው ያውን እየዞረ ነው ያለው። አሜን። ዱርዬው የተባለው ሰው አጭበርባሪ የተባለው ሰው ጌታ መጥቶ ነስቶት አሜን። የብዙ ሰዎችን ታሪክ በመቀየር እየዞረ ነው ያለው። ዛሬ ነግራችኋለሁ። ለኔ የሰራ እግዚአብሔር ይሰራልሽ። ለኔ የሰራ እግዚአብሔር ይሰራል። ጩና አሜን በሉስ። የሆነ ሰው ሱፐርናቹራል ውስጥ ይገባል። ሱፐርናቹራል አንቺ ኢት ኢዝ ሱፐርናቹራል የሚል ሲድሩት የሚባል አንድ ጁ ሰውዬ የሚያዘጋጀው ፕሮግራም አለ። ሰላም ሰው የተጠየቀ አሜሪካዊ ሲጠየቅ እንዲያለ 3 ጊዜ ተነጥቄ አገልግያለሁ። የመነጠቅ አገልግሎት ማለት በነገራችን ላይ ከዚህ ተነጥቃችሁ ልደታ የምትሄዱ ከሆነ ከዚህ ተነጥቃችሁ ማለት ቢሾፍቱ የምትሄዱ ከሆነ በአየር ላይ ከተማ እያያችሁ እንደምትሄዱት ስትሄዱ እንዲህ ወይኔ ከተማው ሲያምር ወይኔ ሲያምር አስፋልቱ ሰፋ ቢያደርጉት ምን አለ እያልክ አይደለም የምትሄዱ። ከእኔ ጋር ናችሁ? እንደሱ አይደለም። እዚህ ነበር ካለ በቅስፈት ደብረ ዘይት ነው። አሜን አሜን አሜን። ከዚህ ሰው ይስናገር እንዳለ ብራዘር ከዚህ በኋላ ፕሮግራም ጨዋታ አያውበታል። አሜን። ደክሞነ ሃይማኖት አላደከማችሁ? ደክሞነ ይሄ ፕሮግራም መተሻሻቱ በቃ አሁን የተለየ ክብር ውስጥ ገባል። በሱፐርናቹራል ልጅ ታሳድጋል። አሜን። አንተ ያልተማርክበት ትምህርት ቤት ታስተምረዋል። ያለመማርን ዘመን በተማረው ልጅ ትበቀለዋል። ኢየሱስ ጌታ አሜን። ቺካሎስ ኢቭን ነገር ሰኞ የበላሁን ምግብ ማክሰኞ ወደ ማስደግመት አሜን። የጌታን አይን መውጋት ነው። ብዙ እንኳን በእንዲህ ባናስብ የታግኝተው ነው ኢየሱስ ጌታ አሜን። ተቸግሮ አያውቅም ጌታ አሜን። በቃ ልጅ የገባው ነው የሚለው። እኔ ባደኩበት ልጅ አያድግም። ሰኞ የበላው ማክሰኞ አይደግምም፣ ማክሰኞ የበላው ሮብ አይደግምም። በቃ እኔ ተሳቅቄ በልቻለሁ፣ እሱ የቀለደ ይበላል ወደሚል ሌቭል ውስጥ ስትገባ ልጅ ገብቶታል። አሜን። ምግብ እንዳይተፋ ግፍ ነው ምናምን ብራዘር በምግብ መድፋት ግፍ ቢሆን አሜሪካ ድራሿ በጠፋ። አሜሪካ እኮ ምትደፋው አፍሪካን አንድ ያበላ ለአመት ያበላ አሜሪካ ምትደፋው ነው። ምትደፋው ምትበላውማ ለአፍሪካ ምን እንደሚሆን አላውቅም። ምትደፋው አፍሪካን ያበላ ግን እየደፋች እየኖረች። እኛ ግን ግፍ ነው እንልና የተረፈው እንጀራ እናሰጣዋለን። ጣራ ላይ ስናሰጣ ደግሞ አዋፋት ያገኙታል፣ ድመት ያገኙ። ፀሐይ ሲመታው ከለሩን ይቀይራል። አረንጓዴ ሆኖ ታወጣው እንደገና ደርቆ ትፈጨዋል። ትፈጨውና እንደገና ትበለዋል። ይሄ ነው ኑሮ። ከኔ ጋር ናችሁ? ፍርፍር ያልጫ ፍርፍር፣ ቀይ ፍርፍር፣ ብራዘር ምንድን ነው ፍርፍር? አሜን አሜን። ኧረ ፓስተር ኢትዮጵያ ውስጥ ሆነ እንደዚህ አትናገር ምናምን። እኔ ማወራው በእግዚአብሔር መንግስት ሆነ። አሜን
ሃሌሉያ የሆነ ሰው ሜኖ ተቀየረ። አሜን። አዎ የስተት ትምህርት ብለህ ማውራት ትችላለህ። እኛ እንደሆነ ሜኗችንን እየቀየርን እንኖራለን። አንተ ኢየሱስ ጌታ አሜን። ተባረካችሁብኝ ወይ ተናገራችሁብኝ? ተናገራችሁብኝ ወይ ተናገራችሁብኝ? አሜን። ከዛ በኋላ እዚህ ሰውዬ ሶስት ጊዜ ተነጥቄያለሁ። አንድ ጊዜ እንዲህ አለኝ አለ ጌታ ቤት እየጸለይኩ እያለ እከሌ የሚባለው ሞል ውስጥ ሄዳለኛል። እከሌ የሚባለው ሞል ሄድኩኛል። ሲሄድ እግዚአብሔር እንትን ውስጥ ግባ አለኛል። ሬስቶራንት ግባ አለኝ፣ ሽንት ቤት ግባ አለኛል። ከዛ ልክ ገባሁ አለ። ዝጋ በሩን አለኝ። ዘጋሁት አለ። ክፈት አለኝ። ስከፍት አለ የነበርኩበት ከተማ ሌላ ከተማ ራሴን አገኘሁት። ታምናለህ? የቤትን በር ስትከፍት ሌላ ከተማ ራስ። ሃሌሉያ! ይሄ እኮ ሌላ ተፈጥሮ በላይ ማለት ይሄ ድንገት ሲከፍተው ራሱ ሌላ ከተማ። ከዛ እግዚአብሔር እንዲህ አለ በቀጥ ብለህ እዛ በር ጋር ግባ። በሩ ስትከፍት የምታገኘው ሰውዬ ራሱን ሊያጠፋ ነው። ንስሐ አስገባውና ወደ እኔ እንዲመለስ አድርገው። አለቀ። ይህን ለማድረግ አንተ አሁን ቦሌ ሄደህ ቪዛ ይዘህ ትደርሳለህ። ሰውየው ሞቷል። ከኔ ጋር ራሱን ሊያጠፋ ያለው ሰውዬ ሞቷል። አንተ በቦሌ አድርገህ እስክትሄድ እዚህ ኤምባሲ ቀጠሮ እስክትሄድ ሞቷል። አለቀ። በዚህ መልክ አይደረስም። ወንጌል የሚደረሰው በሱፐርናቹራል ከለመደ ውጭ የሆነ ሰው ሲያገኝ ያየው ካሰባችሁት ውጭ ታገኛለህ። የሆነ ነገር ውስጥ ትገባለህ። ዲግሪ ነው የሚጠይቀው። አንድ ቦታ አንዱ መጣኛል። ዲግሪ ነው የሚጠይቀው። ያለው ዲፕሎማ ስራውን ወጥቷል። ሲመስላ መግባት ፈልጋለሁ። ጸልየለት። የእውነት ነው የምላችሁ፣ ማመን ያቀታችሁ። ዲግሪ የሚጠይቀው ቦታ በዲፕሎማ ተቀበሉ። እየሰራ እየሸቀለ በደንብ ስሙኝ። ዲግሪ ስለሌለኝ ምናምን ጌታ ስለሌለኝ ነው ተብሎ የሚለቀሰው። ጌታ ካለ ችግር የለም። ችግር ምናምን እሱ ያንተ መንገድ ነው። ዓመት ነው የምትፈጀው። ቶና እሱን በቃ ጌታ ወይ በል። አሜን። እዛ ሰርግ ላይ ያለው ነገር ሲቋረጥ በደንብ ስሙኝ። ሰርጉ ላይ ያለው ነገር ሲቋረጥ፣ የሚጠጡት ነገር ሲያጡ እንደገና የወይን ጠመቃ ቢደረግ ሌላ ቀራለ ሊሆን አስብ። ቁጥር 2 ሰርግ የሚባል አለ። ቀጥሎ ሰርግ የሚባል ፓርቲቱ የሚባል ሰርግ አለ። ሰርግ አንዴ ነው አለቀ። ጋሮቹን ብሏቸዋል ሞሉ። ቴስትለስ የሆነው ቴስት እንዲኖር ሱፐርናቹራል የሆነ ነገር ተቀምሶ ማያቅ ነገር ጨመረው ሰው ያው ጌታ ሰሰም ጋር በህይወታችሁ ላይ ዛሬ ይምን ያደርጋል። የለኝም በምትለው ላይ ታምር ይሆናል። ባዶኔ በምትዩ ላይ ታምር ይሆናል። ይሄን ነግራችሁ መጥቻለሁ። ሱፐርናቹራል ይሆናል። ኑሮስ በዚህ መልክ ይቀየራል። ኑሮ ከለመድከው ውጭ ይቀየራል። ያንቺ የተለየ መወያያ እንደሆንክ ትቀጥላለህ። ከዛ ፍርዬ ተቀበልኳለች። ሰውየውን ጨበጡት። ትሄዳለች። አላወኩም መልአክ ይሁን እግዚአብሔር የላከው ሰው ይሁን አላውቅም። ሰውየው መጥቶ ግን ሰላም ሲላት አብዱራህማን በጌታ አይደለም፣ ብሩን በጌታ አይደለም፣ እሷ ሰውየውን በጌታ አይደለም። ስለዚህ ጌታ ስላመጣው መቀበል እንደ ሃይማኖተኛ እንዳትሆን። ሰውየው በጌታ አይደለም፣ ብሩን በጌታ አይደለም አትለኝ። ዝም ብለህ ብላ አሜን። ሰው ሃይማኖተኛ አሁን ለምሳሌ ቁራው በጌታ ነው። ጠዋትና ማታ ኤልያስን ሲያበላ የነበረ ቁራ በጌታ ነው ወይ ነው? የቸርች አባል ነው። ዝም ብሎ ነው የሚበላው። አሜን አሜን። እየነገርኳችሁ ነው። አንተ የሆነ ነገርን ከጴንጤ ብቻ አትጠብቅ። ከአሕዛብ አሜን አሜን። ስማ እስታፉሩን እያለ የሚቆጥረው ሰውዬ ይቆጥርልሃል። አሜን አሜን አሜን። በቃ ታዞ ይመጣና ይሄው አምላክ ላከኝ እኮ ነው። በቃ እሱ እኮ አሁን ከአምላክ በመታዘዙ 100,000 ብር ሰጥቶ እኮ ይባረካል። መንግስተ ሰማያትን ያጣታል እንጂ በምድር ያገኛል እኮ። ታዟል። አሁን ለምሳሌ ቁራው ኤልያስን በማብላቱ አልኖረም እንዴ? በረሃቡ ዘመን እኮ ኖሯል። አለቀ በቃ። አገልግሏል።
ግን ቁራው መንግስተ ሰማያት አይወርስም። መንግስተ ሰማያት ይወርሳል፣ ቁራው አይወርስም። ጌታ ጋር ስንሄድ ቁራውን እናገኘዋለን። ተቀምጧችሁ የሆነ ከፋላችሁ ጨመራችሁ ከፋላችሁ በሳላችሁ። ሃሌሉያ! ዛሬ ሱፐር ናቹራል ነገር ውስጥ እንገባለን። አንድ ልመልክላችሁ፣ ያው የሆነ ምስክር ነው ማውራት። የመጽሐፉ ማን እንዳለ ነው ቤት አንብቦ፣ መጽሐፉ ላይ የሆኑ ታምራትን ቤት አንብቦ። እኔ ማውራው ላይፍ ነው ማውራው፣ በእኔ የሆነው በቸርች የሆነው አሁን በዚህ ምድር ላይ የሆነው ነው ማውራላችሁ። እንደሚሰራ ላሳያችሁ። አሜን። የሆነ ሰው ግን ታምራት ተቀብሎ ተካቶረ። አረ ሃሌሉያ! አረ ሃሌሉያ! ሃሌሉያ! አንድ እናት በጣም የምትገርም እናት አማኝ ነች። ጉባኤያችን መጣች ትካፈል። የኛ አባል አይደለችም። መጣ ትካፈላለች። ምን ትካፈል ሴት አንድ ቀን ኩላሊቷን አመማት እና እግሯን እየጎተተች ነው የምትሄደው። ይህች እናት በጣም የተወደደች እናት ነች። ከዛ እየታመመች ሄደች። ቼክ ስታረግ ሐኪም እንዲያላት ማማ በጣም ባድ ኒውስ ነው ያለኝ፣ መጥፎ ዜና ነው ያለኝ። አሁን ቼክ ሳረግ ሁለቱም ኩላሊት ፌል አሉ። ይሄንን መድኃኒት ውሰዱ፣ በፍጥነት ዳያሊሲስ ማድረግ አለበት። ፌል አድርጓል። ሐኪሙ አረጋገጠ። ልክ ስሰማ ፈራው፣ ደነገጡ። ሰውነቴ ሁሉ ባሰብኛል። ከዛ ተኙ። በዛ ሁኔታ ላይ ያሉ ማክሰኞ የሚባለው ፕሮግራም እስከሚመጣ ይናፍቃሉ። ያቺ ማክሰኞ ፕሮግራም ፕሮፌት የሚያውቋል ሰላም ታውቋለች። እዛ ጉባኤ ላይ መጥቶ ሲመጡ ቁጭ ብሏል። እዛ ጋር ቁጭ ብሏል። በርቀት ቁጭ ብሎ ከጌታ ጋር ያወራል። ጌታ እኮ በደምብ ስሙኝ፣ ለአንተ ኩላሊት ሲሰጥህ የኩላሊት ስፔር ፓርት አለ አለው፣ ሪዘርቭ አለ። ኧረ አሜን። ሲበላሽ ይቀየራል። ከዛ ጥቅ ከዛ ተቀምጧል። ከዛ ተጠሩ በመገለጥ መጡ ወደፊት። የእግዚአብሔር ሰው ሁለቱም ኩላሊቴ ፌል ተደርጓል ተብዬ የመጣው ጨርሻለሁ። በሐኪም አብቅቷል። ዳያሊሲስ ነው የሚጀምረው። ከመጀመሪያ በፊት የመጣውታል። ከባድ ኃይል ወደቀባቸው፣ ተዘረሩ። ከዚህ ሰዓት ጀምሮ ነፃ ሞት የሚል መልእክት መጣ። አሜን ብሎ ተቀበሉ። ልክ የመልእክት ሲነገርና ሰውነታቸው ላይ ያለው ግን እመሙ ግን እንዳለ ነው። መልእክቱ ቀድሞ መጣ። አያቸው መልእክቱ አምነህ ስትቆም ነው በሽታው የሚጠፋው። ከዛ ሴትዮዋ ያዙና እየተራመዱ እንዲያሉ ዛሬ ቀኔ ነው፣ ተፈውሻለሁ። ዛሬ ፈውሴን ተቀብዬ መጥቻለሁ። አዲስ ኩላሊት ተቀብያለሁ። የኔና አዲስ ኩላሊት ተቀብያለሁ እያሉ ልክ ከአዳራሽ ወጡ። ዳገት አለች ቸርቿ። ዳገቷን እንደምንም ወጣው፣ ግን እየተናገርኩ ነው። ተፈውሻለሁ። አም ሄድ ለልጆቼ እጄ ነግራቸዋለሁ። ተፈውሻለሁ። አዲስ ኩላሊት ቴንክ ዩ ሎርድ አመሰግናለሁ እያሉ ዳገቷ ሲወጡ ለቀቃቸው። ከዛ ወደ ቤት እየለቀቃቸው ቤት ሲደርሱ ማሚ ምን ሆነሻል? አዲስ ኩላሊት። ሃሌሉያ! ሃሌሉያ! ጌታ መንገድ ላይ ከመለመን ያወጣል። ከአሳዛኝ ህይወት ነው ያወጣል። ከልጆቹ መከራ ነው ያወጣል። ከዛ በሳምንቱ መጡ። ሲመጡ እንደወጣት ቀልጠፍ ያሉ ሁላችንም ተነገጠን። ቀልጠፍ ለማስከራሉ ወጡ። ምንም ነገር የለም። ይኸው ባሮኔ። ከዛ በሐኪም ቼክ ማድረግ ነበረብኝ። ሐኪም ጋር ሄድኩኝና ሐኪሙ ደጋግሞ አየኝና ይሄ ዳያሊሲስ የሚወስድ ኩላሊት አይደለም፣ ማየው ንጹህ ኩላሊት ነው። ፖራባስ ይርበሽ የሆነ ሰው መነጋገሪያ የሚሆን ታምራት ጋር ይገናኛል። መነጋገሪያ የሚሆን ታምራት ጋር ይገናኛል። ቤት አለ። የአባታችን በሕይወት የለም ወደ ጌታ ሄዷል። ጀግና ወንጌላዊ ነበረ። በጣም አባቴ ጀግና ወንጌላዊ። እኔ ወንጌላዊ ልጅ ነኝ በነገራችን ላይ እና ወንጌላዊ ነው። የሰበከ ጌታ በዚህ ዓመት ትሄዳለህ ብሎት በተናገረው ዓመት ሄደ። በቃ ተነጋግረው ከጌታ ጋር ጨርሰው ነው። አልጋ ላይ ሆኖ እኛ ልጆች ነን እናስታውሳለን። አታንቅሷል። በቃ እኔ ወደ አባቴ ነው የሚሄደው፣ ምንም አትሆኑም ምናምን አለ። ያኖረን የነበረው ደግሞ በጡረታ ደሞዝ ስለነበረ ትንሽ ነው። ልክ እኔ ሲሄድ ደግሞ አትቸገሩ፣ በዶላር ነው የምትኖሩት ብሎ አለ። ነገር ነው በዶላር ነው አልጋ ላይ ተኝቶ በዶላር ነው የምትኖሩት አለ። አንድም ሰው ግን ውጭ የለም በዶላር አለ። ልክ ተናግሮ ሄደ። እግዚአብሔር በር ከፋፈተ ምናምን ለቤተሰቡ ምናምን በዶላር አሁን አንዳንድ ሰው መልእክት ነው እየተናገረ በዶላር
በዶላር የሆነ ሰው በዶላር ዝም ብዬ እንደማወራ አይደለም አስበው። ከዛ ቤተሰቡ በዚህ መልክ ተቀየረ። ከዛ እናታችን የምትኖርበት ቤቶች ሁሉ ያከራየች ብቻዋን የምትኖርበት ቤት አለ። ከዛ አንዷ እዚያኛ ቤት ያደገች የሰራተኛ ልጅ ነች። በቃ አባታችን የሰራተኛ ልጅ ላለማለት ልጅቷን ላለማለት የወንድማችሁ ልጅ እያለ ትኖር ነበር። በቃ አባታችን ሞራሏን ጠብቆ ማለት ነው። ከዛ እኛም አላወቅንም። በዚህ መልክ አደገች እና ይገባኛል የእናንተ ስጋ ነኝ አለች። ከዛ እኛ ደግሞ ውስጣችንን ቼክ ስናደርግ ስጋችን አይደለች። ከዛ ክርክር ተጀመረና ረታችን። የሚገርመው ክርክሩን ስትረታ ዳኛዋ ወሰነችና በሩ ስጧት ተባለ። ከዛ መጣችና ማስመተር ጀመረች። ቤቱን ማስመተር ስትጀምር እናቴ ጸሎት ሴት ስለነበረች ኖ ይሄ ቤት ሲሸጥ አላይም፣ ለዚህ ሴት ሲሰጣት አላይም። እኔ ያየሁት እሷ ከዚህ ቤት አፍራ ስትወጣ ነው። ኧረ አሜን፣ ኧረ አሜን፣ ኧረ አሜን። እኔም ከዚህ ቤት አልወጣም። ይሄ ቤት የጌታ ቤት ነው። በዚህ ቤት ጌታ እየተመለከ ይቀጥላል። ከዚህ የሚነቀንቀኝ የለም አለች። ግን መጥተው ምን ማለት ጀመሩ መሰላችሁ? ቤቱ በሐራጅ ሊሸጥ ተመተረ፣ ጨረታ ወጣ። ቤቱን የሚገዙ ሰዎች መጥተው መለካት ጀመሩ። እናቴ እያየች የፈለገ ይለኩት፣ ነገር ግን ለዚህ ሴት አይገባትም ትላለች። እዛው ቆማ አይገባትም ትላለች። ጉዳዩ ወደ ሞት እየሄደ ትንሣኤ ማውራት አለብን። ጉዳዩ ወደ ሞት እየሄደ ትንሣኤ ታወራ። የሆነ ሰው እምነቱ ከፋል። የሆነ ሴት እምነቷ ከፋል። ከዛ እናቴ እንደዛ ስትል በእውነተኛ ተፈተንን። እኔም በመንፈስ ሳየው ልጅቷ እንደማታገኛ ያለው ነገር ግን ከፍርድ ቤት ተወስኖ ባለቀ ወረቀት ጨረታ ላይ የወጣ ጉዳይ እየመጡ 10 ምናምን ሰዎች ቤቱ ሲለኩ በጀርባ ሲሄዱ ከዛ ገምተው ዋጋ እያወጡ ሲሄዱ የጨረታው ቀን ሊወሰን ባለበት ሰዓት ላይ አንድ ነገር ሆነ። አዳም አዛካ የጨረታው ሰዓት ቤቱ ተሽጧል ከተባለ በዛች ሞመንት ላይ በዛች ሰዓት ላይ ምን እንደሚሆን ታውቃላችሁ? ልክ የውሳኔ በሚወሰንበት ጊዜ በዛች ሰዓት ላይ ከቤት ነው እናንተ የምትወጡት። ቤቱን የገዛው ሰውዬ ነው በቃ ቤቱ የሚረከበው። ልክ ያቺ ቀን ከመድረሷ እነሱ ለክተው ከሄዱ በኋላ አንድ ነገር ሆነ። የሆነው ምንድነው? ከቤተሰባችን መካከል አንደኛው ወንድማችን በዚህ ክርክር ውስጥ አልተካተተም ነበር። ከኔ ጋር ናቸው። አልተካተተም ነበር። ያ ወንድማችንን ቼክ ስናደርግ ድንገት እህቴ በህልም አየች። በህልም ስታይ ታናሽ ወንድሜ መጥቶ የቤቱን ጨለማ ሲያበራው አየው። ምንድን ነው ብላ መመርመር ስትጀምር ታናሽ ወንድማችን ክርክር ውስጥ አልነበረ፣ ስሙ አልገባም። ከዛ ደወልንለትና እንዲያል ነው ስምህ እዚሁ ስላልገባ እቃወማለሁ ብለህ ግባ ነው። እግዚአብሔር የሆነ ስራ ያዘጋጃል። የሚያስመልጥ ስራ ያዘጋጃል። የሆነ ማምለጫ በር ያዘጋጃል። የተናገረሽ ይፈጸማል። ቃሉ ይፈጸማል። የሆነ ሰው ሰብሮ ይሄዳል። ታካቶራባስ መልእክት እኮ እየተናገርኩኝ ተስፋ ቆረጣችሁ መልእክት እየተናገር አልፋችሁ ትሄዳላችሁ። አላበቃም ያችን ነገር አላውሳሪ ይነሳል። ከዛ በኋላ ወንድማችን ምን ችግር አለ? ውጭ ስለነበረ ደወለና የውክልና ወረቀት ላከ። ታላቅታችን ነበር ጉዳዩን የምታይከኝ ነው። ለሷ ነበር ውክልና የሰጠነው። ከዚያን ውክልና ያዘችና ፍርድ ቤት ገባችና ይገባኛል ብሏል ቢኒያም አለች። ይግባኝ ብሏል ቢኒያም። እኔ በሌለውበት ነው የተወሰነውና ጉዳዩ ከዜሮ ይጀመር ብሏል። ቆመዛ አበደች። ሴትዮዋ አበደች። በቃ ሰው ሁሉ አበደ። እሪ ያለ ምን አለ? እናቴ አላልኳችሁ ይሄን ቤት አትበላም፣ ይሄ ቤት አይሸጥም። አጃጋጃጋዛጋ ቃሉ ተፈጸመ። የሰማው ቃል ይፈጸማል። ያለሽ ቃል ይፈጸማል። ልጆችሽን አውሬ አይበላ፣ ቤታችሁን አውሬ አይበላ፣ የእናንተውን አይበተንም። ትበሳላችሁ፣ ትሰፋላችሁ። አይ አገልግሎት እያሸነፈ ለዚህ አገልግሎት አቅርቦት አየሁ። ከተለያየ ቦታ ምንጭ አየሁ። ከሀገር ውጭ ሁሉ ምንጭ አየሁ። ቢበዛ ክብር አየሁ። ይረዱ ሰዎች አየሁ። የሚያስፈልግን የሚያዘጋጁን ሰዎች አየሁ። ይህ ስፍራ ላይ እያየሁ እግዚአብሔር ሌላ ስፍራ አሳየሁ። የሚገርም ስፍራ ይሰጣችኋል። እስቲ ለጥቂት ነው የምትቆዩት። የሚገርም ስፍራ ይሰጣችኋል። ሃሌሉያ! አይ ፕሮፌሰር እተነብያለሁ። የሆነ ሰው ይስቃል። ሃሌሉያ! በደንብ ስሙ። ስራዬን መስበክ ነው። በቃ this is my business። ስራዬ መተንበይ፣ ስራዬ መስበክ። አሜን። በቃ እግዚአብሔር ቃል እግዚአብሔር ይጠቀምብኝ። ከተዘጋጀ እነግርሃለሁ። አልፈህ ትሄዳለህ። ሃሌሉያ! የሆነ ሰው ሲስቃየው
ጌታ እኮ እያወራችሁ ሃሌሉያ። አሁን አንተ ቃላችሁ ላይ አተኩሩ። እሱን ማየት ምንም አይጠቅምም። ምንም እንደው ከቻላችሁ እንደሱ ብትሉ ነው። እሺ ኢየሱስ ጌታ። ከዛ በኋላ ወንድማችን ገባ፣ ፋይሉ እንደገና ተነሳ። ከዛ ልክ ለካ ዳኛዋ ሙስና ተቀብላ ብር ተቀብላ ብዙ ኬስ ነው፣ በቃ ሰፊ ነው ታሪኩ፣ ተጎለጎለ። ከዛ እታችን እቺ ዳኛ አታገለግለንም ወይም ደግሞ እቺ ዳኛ አትረዳንም፣ ሌላ ዳኛ ይቀየራል። ዳኛው ተቀየረና መጣ እንዲህ አለ የተቀየረው ዳኛ፣ በምን በኩል ነው እናንተ መክሰስ የምትፈልጉት? በምን በኩል ነው? እኛ ሌላ ነገር አንፈልግም፣ ዲኤንኤ ይታይልናል። አለቀ በቃ። ዲኤንኤ ይለይ። የእኛ ቤተሰብ ከሆነች ትውሰድ፣ ካልሆነች ግን ትባረር። ዲኤንኤ ይለይልን። በምስክር ያለፈ አንዳንዱ ነው ምስክር እድሜ እንኳን ማይመጣጠን። ወንድማችን ከሞተ 50 ዓመቱ ነው። ምስክሯ የ32 ዓመት ሴት እኔ አውቀዋለሁ አለች። ከሞተ እንኳን 50 ዓመቱ የ32 ዓመት ሴት እንዴት ታውቃለች? ምን አይነት ምስክርነት ነው? ዳኛዋ ግን አሳለፈች። በምስክር ብቻ ይገባታል የተባለች ግን ኖ አይገባትም። ከዛ በኋላ ዲኤንኤ ምርመራ ተደረገ። ዲኤንኤ ምርመራ ሲደረግ ከታላቅ እህቴ ጋር ከእሷ ጋር መርመራለች። ምታገኝ መስሏል። ሲመረመር ዳኛዋ ነበበና እንዲህ አለ፣ ወይዘሮ አለ፣ ስሟን ጠርቼ ነበር ለትንሽ፣ ወይዘሮ እንትና አለ፣ ወይዘሮ እንትና አለ፣ ከነዚህ ቤተሰብ ጋር ምንም አይነት ዝምድና የለዎትም። አላምንም። አንድም ሌላም ሰው ደግሞ እንደሱ ዲኤንኤ መርመር፣ ምናልባት እሷ ሌላ ቤተሰብ አባል ልትሆን ትችላለች፣ እጠራጠራታለሁ አለች። ማትጠራጠሪው ማን ነው? ሳሙኤልን አልጠራጠረውም አለች። እኔን ማለት ምን ችግር አለ? ለምራቅ ደግሞ ምራቅ እሰጣለሁ አልኩኝ። ምራቄን አፌ ተጎርጉሮ ሰጠው ማለት ነው። ከዛ ስትታይ አሁንም ከዚህ ቤተሰብ ጋር ምንም አይነት ግንኙነት የለዎትም። ፋይሉ ተዘጋ። ፋይሉ ተዘጋ። እትባና ያለችው ተነቀለች። እነግራችኋለሁ፣ በእናንተ ላይ የሚነሱት ያፍራሉ። ጠላቶቻችሁ ይወረዳል። የከበቧችሁ ይበተናል። ስማችሁን የሚያጠፉ ይጠፋል። የሆነ ሰው ግን ታምራት ይሆናል። የሆነ ሰው ግን ታምራት ይሆናል። የሆነ ሰው ግን ታምራት ይሆናል። ቤት ውስጥ ለአንድ ሰው ትጸልያለሽ። ቤት ውስጥ ለአንድ ሰው ትጸልያለሽ። ቤት ውስጥ ትጸልይ፣ ለቤተሰብ ውስጥ ለአንድ ሰው ትጸልያለሽ። እየሰማሽ ደንግጠሽ ነው እኮ። ንገሪኝ፣ ለማን ነው የምትጸልይው? ነይ እዚህ ጋር በፍጥነት። ስለሱ በጣም ነው የምትጨነቂው። ነይ፣ ለሱ በጣም ነው የምትጨነቂው። በጣም መልካም ሰው ነው። ነገር ግን ፈተና ውስጥ ነው ያለው። ውጣ ውረድ ውስጥ ነው ያለው። ጤንነቱ ላይ ሁሉ ፈተና አለ። ሰላም የለውም። በጣም ትጨነቂያለሽ። ስለ ዳዲ ብለሽ ታስቢያለሽ፣ ትፈሪያለሽ። ንገሪሽ፣ ስለዚህ ሰው ተከቦ ነው የምመለከተው። አጋንንት ብቻ ሳይሆን ሰዎችም ጠላት ሆኖበት ነው በዙሪያው ላይ ማለት ነው። እሱ ያለበት ቦታ የትውልድ ቦታ የሚባል በአንደኛው ሳይት በኩል ወንዝ አለ። ከዛ የሚወጣ መንፈስ እሱና ቤተሰቡን በሙሉ ይዟል። እናንተ ቤተሰብ መከናወን የሚባል የላችሁ። እኔ አሁን በመንፈስ ማየውን ነው የምነግርሽ። ከዚህ ሰዓት ጀምሮ በእናንተ ቤተሰብ ላይ አንቺን እያየው እዚህ ሰው ላይ ያለው ስራ ሲበጠስ፣ ቤተሰቡ ላይ ያለው እርግማን ሲሰበር አየው። ከዚህ ሰዓት ጀምሮ ለአባትሽ እድሜ ተጨመረልን። መርገም ከዚህ ቤት ተሰበረ። በሰላም እንጂ ሁላችሁ ከፈረ የሆነ ሰው በር ተከፈተ። ማንም የማይዘጋው በር ለሆነ ሰው ተከፈተ። በኢየሱስም ማንም የማይዘው በር ተከፈተ። የኔ ነው የሚል ይውሰደው። የኔ ነው የሚል ይውሰደው። አሁን እዛ ቤት ውስጥ እኛ ቤት ውስጥ ምስጋና ለማድረግ ሽር ጉድ እያለ ነው። አሁን ራሱ ስመጣ ቤቱ እየተቀባ ቀለም ምናምን የተቀባ የጸለዩትን ሰዎች ሁሉ በሙሉ ትጠራልኛለህ አለችኝ እናቴ። እላታለሁ አበላቸዋለሁ። ከዛ አብልተን ደግሞ ስፒከሩን ታመጣልኛለህ አለች እና እላታለሁ እዚህ ሰፈር ላይ እንደልቀዋለን። አሜን፣ ሃሌሉያ። የሆነ ሰው እቤቱ ስፒከር አድርጎ ይደልቀዋል። የሆነ ሰው እቤቱ የምስጋና ፕሮግራም ያዘጋጅ። ጠላት እያየ ያዘጋጅ፣ እያዩ ያዘጋጅ። ታላቅ የምስጋና ፕሮግራም ቤታችሁ ይሆናል። የሐዘን ድንኳን ሳይሆን የእልልታ ድንኳን ይደኮናል።
አንበሳውን ገሎ ማር እያበላል። አሜን። የሆነ ሰው አንበሳ የቆመበትን ይገልለትና ማር ያበላው። በልዩነት የምትገለጡበት ዘመን፣ በልዩነት የምትወጡበት ዘመን፣ አልፋችሁ የምትሄዱበት ዘመን፣ ውስጣችሁ ያለ ጸጋ የሚወጣበት ዘመን። ይህ ለእግዚአብሔር የሥራ ጊዜ ነው። ሌባውም እያለ እግዚአብሔር ግን ክብሩን ይገልጠዋል። በቤቱ ክብሩን ይገልጣል። በእውነተኞች ኃይሉን ይገልጣል። እንግዳ ነገር እግዚአብሔር ያደርጋል። ሃሌሉያ! ዛሬ ሳምንት ይመስለኛል አንዲት ሴት መጣች። በውሃ ላይ ጸሎት አድርገን ለጉባኤው እንሰጥ ነበር። ውሃ አንሸጥም፣ ሴትም አንሸጥም። እኛ ነው ብላችሁ ይሸጡ ይኖራሉ። አንሸጥም እና ውሃውን ጸለይና ሰጠን። ይህን ውሃ በምትፈልጉበት ነገር ላይ ወስዳችሁ ቤታችሁ ጠጡ ምናምን። ምክንያቱም በውሃው ላይ የእግዚአብሔር መንፈስ ሰፎ ነበር በሚለው ቃል ላይ ጸለይኩ። በውሃው ላይ የእግዚአብሔር መንፈስ ምን ብሎ ነበር? ሰፎ ነበር። ከዚህ ሰዓት ጀምሮ ብዬ ጸልዬ ፖይንት ኦፍ ኮንታክት ነው ሂዱ አልኳቸው። ልጅቷ ለ10 ምናምን ዓመት ያህል ባሏ በአግባቡ አናግሯት አያውቅም። ልጆች ወልዷል። ራሱ ሳያናግራት ልጆች መወለዱ ራሱ ገርሞኛል። ልጆች ወልደዋል። 10 ምናምን ዓመት አይደል? ሰው ተነጋግሮ ልጅ ነው ምንም አያናግራት ምን አይላት። በቃ ዝግት ነው የሚያደርጋት። ስታወራ ትለፈልፋለች እንጂ ምንም ምን አይነት ትዳር ነው ትላለች። በቃ ነፍሷ ጭንቅ። አንድ ቀን አድንቆት እንኳን ሲናገራት አታይም። ከዛ ጌታ ሆይ አለች። ውሃውን ይዛ ሄደች። ቤት ገባች። አምናለሁ በዚህ ውሃ ላይ እግዚአብሔር መንፈስ አለ አለች እና ውሃውን ቤቱ ላይ እየረጨች የባሌ ልብ ይቀየር፣ ባሌ በእኔ አይቆጣ፣ ባሌ አይዝጋኝ፣ አፉ ይከፈት እያለች ውሃውን ረሽታ ልብሱ ላይ ረሽታ ብላ ጠበቀችው። ባል ገና ሲመጣ ተመቶነት ነው የመጣው። ተመቶነት ነው የመጣው። ሃሌሉያ ሃሌሉያ። ጋዛካቶራባሳ በማማከር አገልግሎት የማይሰበር በቅባት ነው የሚሰበር። ከዛ ልክ ሲገባ እንዲህ አለኝ አለች። ሄድዬ ሲለኛል እንደዚህ አይነት ቃል ሰምቼ አላውቅም አለች። ሄድዬ የሚለውን ሰምቼ ስለማላውቅ የባሌ ድምፅ እንደሆነ አውቃለሁ አለች። ግን ሄድዬ በማለቱ ተደንቄ ድንግጥ አልኩኝና እንዲደግሞ ፈለግኩ አለች። እንዲደግሞ ፈለግኩ። ድጋሚ ሄድዬ የለሽም እንዴ ሲለኝ አለው የኔ ቆንጆ አለች። ማለት በእንደዚህ አይነት ቋንቋ ጠኔ ይዟት ነበር። በቃ አላገኘችም። ተርባ ነበር። ከኔ ጋር ናቸው። በጣም ተርባ ነበር። ሄልዬ ሚላት ባሉ አብሮ የኖር ሄልዬ አይላት። ምናልባት ይሄኔ በሙሉ ስሟ መታወቂያው ላይ ባለው ይሆናል የሚጠራት። ከኔ ጋር ናቸው አይደል? አሁን መታወቂያ ላይ ባለ በሙሉ ስም ሚስት አትጠራም። ባሎች እንዳትጠሩ፣ ሚስቶችን ባሎችን ስትጠሩ መታወቂያ ላይ ባለው ገብረመድህን ወልደ አረጋዊ ብላችሁ እንዳትጠሩ። በዛ ስም ሙሉ አይጠራም። እሱ የመታወቂያ ነው። ከኔ ጋር ናችሁ? እሱ የመታወቂያ ነው። እግዚአብሔር እንኳን እኛን ሲጠራን በሙሉ ስም አይደለም፣ በቁልምጫ በቁልምጫ ስም የምጠራሽ እስራኤል፣ በቁልምጫ ስም ሳሚዬ፣ ሳሚ፣ ሳማ፣ ሳም። ሃሌሉያ። የሆነ ሰው እግዚአብሔር በቁልምጫ ስም ጠርቶ ያከብረው። ሄልዬ ሲለኝ ደስ አለኛል። ከዛም ያለ ምን ሆኜ ነው አለኛለች። ምን ሆኜ ነው አለች። መንፈሱ ለቆታል። ምን ሆኜ ነው እንደዚህ ሆንኩብሽ? በደልኩሽ አይደል? አሳዘንኩሽ። መናዘዝ ጀመረ፣ መለፍለፍ ጀመረ። አያችሁ የጌታ መገኘት ሲኖር ጌታ ልክ ያ አጭሩ ሰውዬ ቤት ሲገባ እኮ ለፈለፈ አይደለ? ወሰድኩት መልሳለሁ። እኔ ኃጢአተኛ ነኝ። ያስለፈለፈው እኮ ፕሬዘንሱ አስለፈለፈ። አጋንንት ብቻ የሚያስለፈልፍ እንዳይመስላችሁ፣ ሰው ያስለፈልፋል። ሰውየው መለፍለፍ ጀመረ። በድኜሻለሁ አይደለ? ይቅርታ አድርጊልኝ፣ እኔ እኮ እንዲህ ስለሆንኩኝ ነው እንዲህ። ከዚህ በኋላ ግን ሄልዬ አላሳዝንሽም፣ የጎዳውሽን ያህል ምናምን። ከዛ ማክሰኞ ልትመሰክር መጣች። ምስክርነት አለኝ፣ ምስክርነት ሰጠናት። ቆመችና ወገኖቼ ለእናንተ ቀላል ሊመስል ይችላል። አንድ ጣራ ስንኖር ዘግቶኝ ቅጣት ነው ወይ ያልኩኝ ተሰቃይቼ ስኖር ቃል ገባልኝ አለች። አሁንም በቅርብ በሌላ ምስክርነት መጣች። እንዲህ አለች፣ በቋሚነት ቀጥሏል አለች። አሁንም ሄልዬ ቋሚ ነው። ቅባቱ ሲሰራ ቋሚ ነገር። ኧረ አሜን፣ ኧረ አሜን። በደንብ ስሙኝ። ማንኛውም አሁን ብዙ ነገር የነካሁት ታምራታዊ ነገር የነካሁት ፈውስን የነካሁት አስቸጋሪ የሚባሉ ጉዳዮች ከእያንዳንዱ ነሳነሳ ያደረኩት ጌታ ሁሉንም ይሰራል። ሱፐር ናቹራል። ቆመን እንጸልይ። ቻችሁ ከፋል
እኔ ሱፐርናቹራል ጸልያ በቃ ታምራት የምንጠብቁ የኢየሱስ አዳራሽ በኢየሱስ የሚያምን ሁሉ ለዘላለም አይጠፋም። ኢየሱስ ክርስቶስ ጌታ ነው። የኢየሱስ አዳራሽ የዩቲዩብ ቻናልን ሁላችሁም ፎሎ በማድረግ ከኛ ጋር አብራችሁ እንድትሆኑ ለመጋበዝ ፈልጋለሁ። ኢየሱስ ክርስቶስ ሁላችሁንም ይባርክ።